ነገር እያሸተትኩ ነው። ፌክ ነሽ። አሁነኝ ውዴ አሁነኝ። እናንተ ቆይ ትንሽ ነገሩ አላውራ የሆነ እኔ እንደ ቀልድ ነው ያልኩት ማለት ነው። ሀቢባ የሆነ ቪዲዮ ቫይራል ይወጣ የለም ጸጉርሽ ነው ምናምን ስትል አላወቁም ነገራቸው ምናምን ያለችበት የለም። እኔ እንደ ቀልድ ስላል ከሀቢባ ኮፒ ያደረገች ባደርግስ ምን ችግር አለው? አማርኛ አይደል እንዴ ብንዋዋስ ውዶቼ? አገር ቤት ፓንት አልተዋወሳችሁም እንዴ? እንኳን አይደለም አማርኛ ቋንቋ እንደው ኮፒ አድርጌስ ቢሆን እኔ እንደ ቀልድ ነው የሀቢባ ሙድ ነው ያልኩት። ግን ከሀቢባ እንደዚህ ያደረገች ምናምን ፓንት ተዋውሰን የለ እንዴ ውዴ? ሰፊ ፓንት መቀነት የሚያክል ፓንት ሆድሽ ድረስ ባጊ የሚያክል ፓንት በፀጉር መያዣ እንደዚህ ቋጥራሽ አልተዋዋሽም እንዴ? ተዋውሰሻል እኮ። እንደው በኮፒ ማበዳችሁ ነው ዘንድሮ። የሆነ እንትናን ኮፒ አድርጋ ይላሉ። ቆሽ ማዳ ቀፈታ ሙላ። ሰላም እኮ እኔም አልወድም ለነገሩ። እኔም ነገረኛ ነኝ። እስኪ ቤታ ዝም በይ። ጸልያለሁ ከገባው አይ ዶንት ቲንክ ይጸልይ አይመስልም። ቆይ ከፈጣሪ ጋር ላውራ። እናንተ እኮ መድኃኒዓለም አባቴ ሆይ ሁሌም እንደምልክ አንተ ማየት ነስተኝ ታውቃለህ። እኔ ነኝ እንጂ ፊት የነሳው ገና ስገባ አንተን ሰላም ሳልል ወደ ጭፈራው ዳንኪራውን የገባሁት። የነዚህ መንጋ ሊውጡኝ አብረው አሰፍስፈዋል። አፋቸውን ከፍቶ አሰፍስፈዋል። ምን የሚቀራቸው የኔ ነገር ቤቴ እኮ መግባ እኔ ሉጣላቸውና እነሱ ላይቭ ይግቡ። ፈጣሪ ሆይ እኔ ላይቭ ሉጣ እነሱ ገብተው ቢያወሩበት ይሻላል እኮ። ሙሉ እዚህ ናቸው እኮ ጠላቶች የተሰበሰቡት እኮ። መድኃኒዓለም አንተ ያዘኝ ድንግል ማርያም እንደው በቀሚስሽ ሽፍን አድርጊ። ኧረ እነዚህ ሰዎች እንደው ልቀቀለው ሊበሉኝ ነው። አመሰግናለሁ። ግን እነሱ ለፈጣሪ ካልነገርኩ እኮ እነዚህ ሰዎች እኮ በምንም እኮ አትይዟቸውም ጋይስ። እንደው በምንም እኮ ቂጣቸውን ብትይዙት ባፋቸው በቃ ስማቸው ሁሉ ሳይጠራ አቤት ነው የሚቃዡትኝ አቤት የሚሉትኝ። የምጠጣው ኮምቦቻ ነው። ሴክሲ ለኔ እንደኔ ሴክሲ ለመሆን ከፈለጋችሁ አሁን እሺ ማስታወቂያ ልስራ። ማስታወቂያ ሲሰራ እንግዲህ ያላችሁ የሌለ ነው። ቤታዬ የብዙዎቻችሁ ጥያቄ ምንድነው እንደዚህ ሴክሲ ያደረገሽ ስላላችሁ ከቱርክ ባሻገር ኮምቦቻ ይባላል። እንደኔ ሽንቅጥ ውጥር ማለት እንፈልግ እኔ መዳለ ያ ረቢ። አሁን እንደዚህ አይነት ማስታወቂያ በሰራ ማንንም እቃውንም አይገዛ። ተነፊ ለነገሩ ስሙኝ፣ ተነፊ ተበጅ የምትሉትን ስድብ ማለት ነው። እንደውም ሴቶቻችን በርትታችኋል። እኔ ሞራል ሆኜላችሁ ስድብ አይደለም ብያችኋል። ተደሰቺ ነው። እንደውም አንዲት ልጅ ስትል ሰማዋት የኔ ውድ ጥሩ ነገር ከኔ ወስዳችኋል። ሰዎች መጥተው ተበዱ ሲረድ እንደ እሺ ተደፉ እንዳትሉም በሏቸው። ተርበሽ መቼ ይሁንልክ የኔ ጌታ ነው ማለት ያለባችሁ። እንዲያው መጣሽ እንዴት ተበጅ እንዴት ተነፊ ትለኛለህ እንዴና ምን ይበልሽ? አደጋ ይድረስብሽ፣ ባልሽ ይደብድብሽ፣ ጎረቤት ይጥላሽ፣ እቁብ ድራት አትግቢ። ተደሰቺ። ይሄ እኮ ማለት እንዴት አይነት ነገር ነው? ቆይ ወገን ተደሰቺ ፏ በያለሽ ነው። አሜን ያርግልኝ ድገመኝ እንደዛ ነው የሚባለው። ቴንኪዩ ደግሞ ወስዳችሁ ነው ፌስቡክ ላይ ባለጌ አሳዳጊ በደላት ብሉና አሰድቡኝ። ናሆም አለ እኔ እኮ ስሙኝ ረማ ልንገራችሁ ማለት በኮሜንታተር የተነሳ ቮት ማድረግ የምፈልገው ሰው ነበረኝ። እንዳላረግ አረጋችሁ። መተንፈስ አቃተኝ ጋይስ በእናንተ የተነሳ። እኔ ግን ማለት ነው ሀበሾች ሙሉን ሀበሾች አይደሉም ግን ብላችሁ ሙዶቼ ነገር ሰይጣን አሳስቶኝ ነው የሆነ ነገር የምጠጣው ኮምቦቻ ብያችሁ በውስጥ ምንድነው መጠጥ አድርጌበት ነው ይቅርታ ሰከሬ ነው ይቅር በሉኝ ብላችሁ ነገ ይቅርታ ትሉኛላችሁ፣ ይቅርታ ታደርጉልኛላችሁ። ስለዛ ሀበሾች በአጠቃላይ ብልም ምንም ችግር የለውም ሙዶቼ። ነገ ይቅርታ ጠይቃለች ብላችሁ ይቅርታ ታደርጉልኛላችሁ። ተለምዷል። እዚህ ቲክቶክ ላይ እኮ የልባቸው ዝርግፍ ያደርጋሉ። ይቅርታ ነው ምንም ችግር የለውም። እና ምርጫ ማለት ምን ማለት ነው ጋይስ? በእናንተ ምርጫ ማለት አሁን ለምሳሌ ምርጫ ቀስቀሳ ሲደረግ በድሮ ጊዜ እኔ አላቅም ያን ያልተወለድኩኝም ግን ሰው ትልቅ ሰው ሲያወሩ ሰምቼ ነው። አሁን ለምሳሌ ቅንጅት የኢህአዴግ ምናምን ይባላል አይደለ? ቅንጅቶች እንደዚህ የኢህአዴግ ንብ ምናምን ቅስቀሳ ይደረጋል አይደለ? በየቤቱ እየሄዱ የኢህአዴጎቹ ምናምን ስንዴ ጤፍ ይሰጣሉ። በዛ እየሄዱ
ቅስቀሳ ነው አይደለም የሚደረገው። ስለዛ ይሄንን ደግሞ ያዋርድ ሲመጣ ደግሞ ወርቅዬ ወጣች እንዴ? ይሄ ወርቅዬ ደግሞ ምን ውስጥ ተታስ የአዋርድ ደግሞ እነዚህ ሲመጡ ደግሞ ምርጫ ቅስቀሳ እናደርጋለን። የምትፈልጉትን ሰው ትመርጣላችሁ። መምረጥ እኮ አልቻልም እኮ የሆነ ሰው ምርጫ ልመርጥ ብንል ምረጡ ተብለን ቅስቀሳ ልናደርግ ቮት ልናደርግ ምን ልጆቼን ይዤ አሰማርቼ ይሄን ሰው እንምረጥ ብዬ አስተያየት ልሰጥ ብል አልቻልኩኝም። ለምን የእነሱ የሚፈልጉ ካልተጠራ ቅናት ነው የሚባለው። እኔ አሁን ላይቭ ስትሪመር ነኝ። ላይቭ ላይ ነው የምውለው። ስራዬ ላይቭ ነው እንጂ ከዛ ውጪ እኔ ቪዲዮዎቼን ብታዩ ድራማ አልሰራም፣ የሚያስቅ ነገር አልሰራም። ምናል ዘፈን ነው የምዘፍነውበት ምናምን። ስለዛ እኔ ምንድነኝ ላይቭ ስትሪመር ነኝ። ላይቭ ላይ ነው የምሰራው። ስለዛ ልመርጥ የምችለው ላይቭ ላይ የሚሰሩትን ሰዎች ነው። ከነሱ መሀል አንድ ሁለት ሰው ልመርጥ እችላለሁ እንዲያሸንፍልኝ የሚፈልገው። ከዛ በተረፈ ግን በቃ እኔ መረጥኩትን ካልመረጥሽ እኔ የደገፍኩትን ካልደገፍሽ ቅናተኛ ነኝ ስለሚባል ትቼዋለሁ ውዶች። አይኑ ነጭኛለሁ ውዴ። ሁሉም ነው እኮ ውዴ ነጭ የሚሆነው። ነዛ ብዬ ነው ነጭ ሆንኩትኝ። እሺ ማንንም እኔ መምረጥ አልችልም ውዶቼ። ለኔ እኮ ተከልክሏል። ውዶቼ እኔማ መምረጥ አልችልም። ገና አስተያየት ስሰጥ እኮ ካፌ ላይ ነው እኮ ነጥቀው የሚወስዱትኝ ቃላቱን እነሱ ይጨርሱታል። በበ ሰስል ሰመረ ይጨርሱታል። ጋይስ መተንፈስ እኮ አልቻልኩም። እና ማንን ልምረጥ ነው እኮ ነው ቋው ማንም ልምረጥ ወይ ዝም ብዬ ብቀጥል ይሻላል? ኧረ ተውኝ ወደዛ። ማንን ነው የምመርጠው? ፍላጎታችን በውስጣችን ነው። እኔ በውስጤ መርጬ ጨርሻለሁ። እንዴ እኔ ረስቼው ማለት ነው። እኔ ስለዚህ ጭቆሽ ማዳሮጊት ስለ ፊንገር ላውራ አይደለም። ፊንገር ግን ማለት ነው እንደው በጣም ስትፈነግሪ ነው ሳታስቢው ሜዱላሽን የነካሽው። እኔ ግን ምንድነው አይምሮሽ የሚያስበው? አይኖ መማር ለምን እንደምትጠያት አውቃለሁ። መጀመሪያ መማር ምናምን በጣም ጥሩ ልጅ ያል ስታደንቂያት በሊያሾ በነበረ ሰዓት አሁን ከኔ ጋር ስለሆነች ሀቢባንም የቦለከቻት አንበሳ ለኔ ሀቢባ ለጌሜ ቀን ስለሰጠችኝ ነው የቦለከቻት። ሀቢባም ተናግራለች። መማርንም ጠምዳ ያዘቻት ከኔ ጋር ስለምትዋደድ ምናምን ነው። ተረዳችሁኝ? ከኔ ጋር ስለምትዋደድ ምናምን ነው እንትን የሚሉት ሴትዮ ጠንቋይ ምናት እንዴ ስለሷ ሳወራ እቃው ሊንጓጓል። ቴንኪ ሸንገሪያንስ ካሌብ እና ግራ የገባኝ ነገር አሁን መማር ስለ አዶናይ ክፉ ነገር ተናግራ አታቅ። አዶናይ መጥፎ ነገር ብላው አታቅ። ስለ አዶናይ ምንም ነገር ብላ አታቅም። ያለችው ከእሷ የመሰላት ካናዳ ስለነበረች ካናዳ ለምን ጥያቄ ጠይቀች አለቀ። ፊንገር ዛሬ እና ትክክል እናንተ ላይ ይመጣል። እናንተ በቂጣችሁ ቦምብ አድርጌ ነው ማፈንዳት ያለብኝ። ቦምብ በቂጣችሁ የከተት ባፈነዳችሁ ደስ ይለኛል። እነ ትክክል ጠብቁኝ እናንተ። ከዛ ምን አለቻት? አዶናይን እንደዚህ ያልሽ ብላ ያዶና አንቺ አይደለሽ እንደ አዶናይ ተሸገርኩ ብሎ ወጥቶ ሲመጣ እንደዛ እሽት ታርገ ሲሰድብ ነበር። ቤቱን እየባረካችሁ ይሁን ለውር እያወራው ድርቅርቅ አለ። ገቡ ምቀኞቹ ገቡ መሰ እያጫጫሱ ነው። እናንተ ጠንቋይ ገባችሁ ተነቆላችሁ። ቤቴን ድርቅርቅ አረጋችሁ። አይናችሁ ይታወር። አትዩኝ እንደው ዘላለም ባታዩኝ ይሻላል። አትዩኝ ቤቴን አደረቁት። አታደራርቁት። ሞቅ እያረጋችሁ አንዴ በቃ እንደዚህ ሞቅ እኔም ወሬው ይጣፍጥልኛል። እኔም ወሬውን አውሪ እንዳታቆም ይለኛል። እንዳታቆም ቤታይ እያወራሽ የሆነ ነገር ስትሳይ ማለት አውሪ ይባስብሽ ይለኛል። ጋይስ አሁን ልክ አይታችኋል። ፊንገር ማለት ነው ልክ ገንዘብ ምናምን ስታይ እንዴት ነው የምትለው? ጋይስ ኬኳን ማትሰማትም ማለት ነው። ያፍሽን አትርቀቂ ከፈለገቱ ትኑ ልትሰድባለች። ገንዘብ ብዙ ነገር ያስብላል። እና ስትሰጡኝ እኔም የሆነ ነርቭ እየተነካ ነው የሚመጣው። በይ ይለኛል። ለማንኛውም ወደ ወሬ ስቀጥል አሁን እንደ ትናንትና አብረውም ሊሆኑ ይችላሉ፣ ሊያወሩም ይችላሉ፣ ሊታረቁም ይችላሉ። አያገባኝም። በቂጧ ትታከል ባናቷ ለምን ስጎረጉር አትውልም። ግን አዶናይን እንደ ፊንገር የሰደበው ሰው አለ ወይ ነው? ሙልጭ